ጤና ይስጥልኝ እንደምናችሁ የመዳን ነኝ። ዛሬ አንድ ለየት ያለ ቪዲዮ ላችሁ ይዤላችሁ ነው የመጣሁት። መሐመድን ማን ነው የገደለው? መሐመድ እንዴት ሞተ? ሰሞኑን የመሐመድ መውሊድ ወይም የተወለደበት ልደቱ እየተከበረ ነው። ከዛ ይልቅ በጣም ሲግኒፊካንስ ያለው ሰዎች ሁሉ ማወቅ የሚፈልጉት መሐመድ እንዴት ሞተ። ምክንያቱም መሐመድን ሊገድለው የማይፈልግ ማንም የለም። አይሁዶችም በሰዓቱ የነበሩት ሊገሉ ይፈልጋሉ። ምክንያቱም ቤት ንብረታቸውን ስለዘረፈ 800 የሚሆኑ የጎሳቸውን አባላት አንገታቸውን ምን እያለ ለበለ እየሳመ ወይም ኪስ እያደረገ ወይም በቆንጨራ ወይም በመዶሻ ቅርጥፍ እያደረገ ገደላቸው። ይህ ሁሉ ታሪክ እያለ ሳቢያኖችም ሊገሉት ይፈልጋሉ። እነኚህ ሁሉ ሊገሉት በሚፈልጉበት ወቅትና ሰዓት መሐመድን ማን ነው የገደለው? ልናቅ ይገባናል። ከዚህ ሁሉ ውስጥ ግን የከፋው እጅግ አደገኛ የሆነው አላህ ሊገድለው ይፈልጋል። በጣም አደገኛ ነው። አላህ ማምለጥ አንችልም ብለናል አይደለም? እናስብና ስለዚህ አላህ እንዴት ነው የሚገድለው? ለምንድን ነው የሚገድለው? ምክንያቱስ ምንድን ነው? አላህ መሐመድን ለመግደል ምን አነሳሳው የሚለውን ፖይንት መመልከት ተገቢ ነው። ሱራ 69 ቁጥር 44-46 ላይ እንደዚህ የሚል ቃል አለ። አላህ እንዴት እንደሚገድለው ለምን እንደሚገድለው በግልጽ አስቀምጧል። በእኛ ላይ ከከፈልን ቃላት ያላልነውን ቢቀጥፍ ኖሮ መሐመድ አላህ ያላለውን ነገር ያልተናገረውን ነገር ቢናገር ያልፈጸምነውን እንዲፈጽም ያላዘዝነውን ቢፈጽም በኃይል በያዝነው ነበር። ከዛም በእርሱ የልቡን ስር የተንጠለጠለበትን ጅማት ቆርጠን ነበር። ስለዚህ ምንድን ነው የሚለው? አላህ መሐመድን የሚገድለው መቼ ነው? አንድ አላህ ያላለውን ነገር መሐመድ አላህ ብሎኛል ብሎ ከተናገረ፣ ወይንም ደግሞ አላህ አድርግና ፈጽም ያላለውን ነገር መሐመድ አላህ እንዲና እንዲህ አድርግ ብሎኛል ብሎ ከፈጸመ፣ ለምሳሌ አይሻን አላህ አግባ ሳይለው ካገባ እንበላ አይደለም። ሲገደልና ሲቀር አላህ ግደል ብሎኛል ብሎ ሳይለው አላህ ግደል ሳይለው እሱ ዝም ብሎ የሚገድል ከሆነ፣ ንብረት ሲዘርፍ አላህ ነው ዝረፍ እያለኝ በራሱ ፈቃድና ፍላጎት የሚዘርፍ ከሆነ፣ በእነኚህ በተለያዩ ምክንያቶች የአላህን ስም የሚያሰድብ የሚያጠፋ ከሆነ ምን አደርጋለሁ አለ አላህ። በእርግጥ እኔ ምን አደርገዋለሁ? በኃይል ይዘዋለሁ፣ የልቡን ጅማት ቆርጬ እገድለዋለሁ አለ። አይሁዶች እንዴት እንደሚገድሉት አልነገሩንም። ሳቢያዎች እንዴት እንደሚገድሉን አልነገሩንም። ሙሽሪኮችም እንዴት እንደሚገድሉት አልነገሩንም። መሐመድ ግን የሚገደልበትን መንገድ አላህ ነግሮናል። በዚህ ምክንያት በእንደዚህ አይነት ሁኔታ የልቡን ስር ቆርጬ እገድላለሁ ነው ያለው። ስለዚህ እንዴት እንደሞተ መሐመድ ካጣራን አላህ ባለው መንገድ ከሞተ፣ ስለዚህ የገደለው ማን ነው? አላህ ነው። ሲምፕል ፋክት ነው። አላህ የሚገድልበትን መንገድ ነግሮታል። ምን ብሎ? የልቡን ስር ቆርጦ። ስለዚህ ወደ አንድ ሐዲስ ሄደን እንመልከት። እንዴት እንደተገደለ በምን ምክንያት እንደሞተ መሐመድ ራሱ ይነግረናል። ከዛ በኋላ እናጣራለን። ሱን አቡ ዳውድ የተባለው ሐዲስ ኮሌክተር ላይ መጽሐፍ 39 ቁጥር 4498 ላይ በካይበር ጦርነት በተደረገ ጊዜ መሐመድ አይሁዳውያንን ገድሎ አንዲት አይሁድ ሴት ተርፋ ለመሐመድ የምግብ አቀረበችለት፣ ስጦታ ማለት ነው። a Jew present him a kyber with a roasted sheep which she has poisoned። ይህቺ ሴት ምን አደረገች? ቤተሰቦቿን፣ ባል ንብረቶቿን፣ ወንድን ልጆቿን ስለገደለ፣ ሴት ልጆቿን ሬፕ ስላደረገ፣ ምናልባት እችም ሴት ሬፕ ተደርጋ ሊሆን ይችላል። ይህንን ስላደረገ ምን አደረገች? በመርዝ የተጠበሰ ምግብ ሰጠችው። the apostle ate and the people also ate። መሐመድን በላ፣ ከሱ ጋር የነበሩትም ሰዎች በሉ። ዘን said ማን ነው የሚናገረው? መሐመድ take away your hands from the food። ምንድነው? ምግባችሁን ከምግቡ ላይ አንሱ፣ አትብሉ፣ ታቆሙ ማለት ነው። for it has informed that it is poison። ምግቡ ምን ሆኗል? ተመርዟል። ኤኒዌይ ምግቡ አፍ አውጥቶ መናገር አይጠበቅም። የምግቡ ጣዕምና ሽታ ከተቀየረ እንደተመረዘ ማናችንም እናውቃለን። ሲምፕል። በሽር ቢን አልባህር ኢብን አሩር አልሳርንስ ዳይድ። ምንድነው? እነኚህ ሰዎች ከመሐመድ ጋር ይህንን ምግብ መሐመድን አምኖ ተቀብሎት የበሉት ምን ሆኖ ሞቱ። መሐመድን አብሎ ለሌላ ነገር ጀነትና ጀሃነም ለመግባት ሳይሆን ለሌላም ነገር የተከተለ በሙሉ ምን ይሆናል? ምግብ እንኳን የተከተለ ምን ይሆናል? ይሞታል። መሐመድ ይህን ያህል ሊታመን የማይችል ቀሽም ነው ማለት ነው። ሶ the prophet sent for the Jews እንዲያመጣው ተደረገ። አስክድ ማን ነው? መሐመድ ነው የሚጠይቀው። what motivated you to do the work you have done? ይሄንን ክፉ አደገኛ ስራ እንድትሰሪ ምንድነው ምክንያት የሆነሽ? ሞቲቬትድ የሆነሽ ምክንያትሽ ምንድነው? she said if you are a prophet don't worry it shouldn't harm you። አታስብ፣ አትጨናነቅ። አንተ እውነተኛው የእግዚአብሔር ሰማይና ምድርን የፈጠረ የትልቁ የልዑል እግዚአብሔር እውነተኛ መልእክተኛ ከሆንክ አታስብ፣ ለመርዙ አታስብ። ምን አያደርግም? አይገለህም፣ ጫፍን አይነካም። but if you are a king ምንድነው? ዝም ብሎ ወራበራ የግሩፕ መሪ ጀብደኛ ጦረኛ ከሆንክ I should read the people of you ምንድነው?
እንደዚህ አይነት ሰው ከወንክ ምን አደርጋለሁ? አስወግድሃለሁ፣ እገልሃለሁ፣ ያጠፋል። መርዙ ምን ያደርጋል? ያጠፋል። ዘአፖስትል መሐመድ ምን አደረገ? ይቺ ሴት order regarding her, she was killed and then said about the pain of which he died. መሐመድ ስለሞተበት ፔን አሁን እየተናገረ ነው። I continue to feel the pain from the morsel which I had eaten. morsel ማለት ታፋ ላይ ያለ ስጋ ማለት ነው። በበግ ታፋ ላይ ያለ I had eaten at Khaybar. ያቺ ሴትዮ የሰጠችኝ ምግብ የተመረዘው ምግብ ላይ ከዛ ጊዜ ጀምሮ ምን አደርጋለሁ? I feel the pain from the morsel which I had eaten at Khaybar. This is the time when it has cut off my aorta. የሚገርም ነው። ሲሞት ምን እያለ ነው የሞተው? ልቤን ቀነጠሰው፣ ልቤን ቆረጠው እያለ እየጮኸ እየለመነ ነው የሞተው። በነገራችን ላይ መሐመድ አላህ እንዲያድነው እንዲፈውሰው ምን ሲያደርግ ነበር? ሲለማመን ነበር። ሳይ ሙስሊም ሐዲስ መጽሐፍ 26 መጽሐፍ ሐዲስ ነምበር 5432 ላይ ምን ይላል? ኦ አላህ ፓርደን ሚ ኤንድ ሜክ ሚ ጆይን ዘ ካምፓኒ። ከዚህ በሽታ ከዚህ መርዝ ምን አድርገኝ? ፈውሰኝ። ከዚህ በሽታ ከዚህ መርዝ ምን አድርገኝ? አስጥለኝ ብሎ አላህን ሲለማመጠው ነበር። አላህ ሊያስጥለው አልቻለም። አላህ ሊያድነው አልቻለም። ከሱ ጋር አብሮት የነበሩ እነኛ ሁለት ሰዎች እዛው ነው የሞቱት። እሱም ደግሞ መሐመድ ለሚቀጥሉት 4 ዓመታት ይውሉት ስቃዩን ጠብር ግፍ እያደረገ እየኖረ I feel the pain which I ate from the Khaybar አይደለም ያለው። ፔኑን ፊል እያደረገ ልቡ እየተቆረጠ ነው የሞተው። እናም በዚህ ጋር ሳይ ቡኻሪ ቮሊዩም 5 መጽሐፍ 44 ቁጥር 4428 ሐዲስ ነምበር ላይ narrated አይሻ the prophet in his enlightenment በቃ የመጨረሻው በስቃዩ ላይ ማለት ነው in which he died ከበሽታ በሞተበት used to say oh Aisha I still feel the pain caused the food I ate in Khaybar ታያችኋል and at that time I feel as if my aorta is being cut from that poison. wow ይውላችሁ መርዙን ያበለችው አይዷይታ የገደለው ግን ማን ነው? አላህ። ምክንያቱም ስላደረገ በአላህ ስም የማይሆነውና የማይጨምረው ነገር ስለቀባጠረ በሚገርምና በሚያስደንቅ ሁኔታ የነገሮች መሰካካት አይገርምም? አላህ መሐመድ ቀጥፎ ቢሆን መሐመድ አድርጎ ቢሆን ያላለውን ነገር ጨምሮ ያላለውን ነገር ምን ብሎ ቢሆን ምን እናደርጋለን? ቀፍድደነው ይዘነው የልቡን ስር ይዘን ቆርጠን ምን እናደርጋለን? እንገድለዋለን። አላህ ፍርድን ሰጠ። የማንን ፍርድ? የራሱን ፍርድ። ለአይሁዳዊቷም ሴት ምን አደረገች? ራሷ ፕሩፍ አደረገች። አንተ የእግዚአብሔር ነቢይ ከሆንክ ምን አትሆንም? አትሞትም፣ መርዝ አይገድልህም። ግን መርዝ ገደለው። ስለዚህ እሷ አይሁዳዊቷ ምን አደረገች? ፕሩፍ አደረገች። የእግዚአብሔር ምን አይደለም፣ ነቢይ አይደለም። ሂ ኢዝ ጀስት ወረበላ፣ ወንበዴ፣ ዱርዬ፣ ነጣቂ፣ ዘራፊ፣ ቀማኛ ነው። ሺ ኢዝ ፕሩቨን ራይት። አላህም ደግሞ በራሱ መንገድ መሐመድ ቀጥፎ ቢሆን ጨምሮ ቢሆን ተናግሮ ቢሆን ምን አደርጋለሁ አለ? የልቡን ስር ቆርጬ እገድለዋለሁ አለ። አላህም ራሱ ምን አደረገ? ፕሩፍ አደረገ። ምን አድርጎ? መሐመድ ቀጥፏል፣ መሐመድ ጨምሯል፣ መሐመድ አንቦጭ አርቋል። ስለዚህ አላህም ራሱን ፕሩፍ አደረገ። ያቺም ሴት ራሷን ፕሩፍ አደረገች። ስለዚህ መሐመድ እውነተኛ ያላህ መልእክተኛ አይደለም፣ አላህ ራሱ ፕሩፍ አደረገ። መሐመድ እንደገናም ደግሞ እንጨምረላችሁ እውነተኛው የያው የእግዚአብሔር ሰማይና ምድርን የፈጠረ የአብርሃም የይስሐቅ የያዕቆብ አምላክ አይደለም። ያቺ አይሁዳዊቷ ሴት ምን አደረገች? ፕሩፍ አደረገች። የአሕዛብ አማልክትና መልእክተኞች ከንቶች ናቸው። ከምንም ነገር ሊያድኗቸውም ሊያስጠላቸውም አይችሉም። መዳንም በእነሱ ዘንድ የለም። የሞተው በመስቀል ላይ የተቀበረው በ3ኛውም ቀን ወደ ሰማይ ያረገ የተነሳ የናዝሬቱ ኢየሱስ እርሱ አዳኝ ነው። ስላዳመጣችሁኝ አመሰግናለሁ። የመዳን ነኝ። ቻው።